ከአሊ ኤክስፕረስ ለመጀመሪያ ጊዜ ኦርደር ያደረግናቸውን እቃዎች ሪቪው በዚህ ቪዲዮ አሳያችኋለሁ ማለት ነው። አብራችሁ ጤና ይስጥልኝ፣ እንደምናላችሁ። ዛሬ በሌላ ቪዲዮ መጥቻለሁ። እኔ አሸናፊ ብርሃኑ እባላለሁኝ። እንግዲህ ዛሬ የመጣሁበት ቪዲዮ እንግዲህ ከወትሮው ለየት ያለ ቪዲዮ ነው። ባለፈው ሳምንት የሰራንላችሁ የፌስቡክ ቡስት ነበረ። እንዴት አድርገን ፌስቡክ ለመጀመሪያ ጊዜ ፌስቡክ ላይ ማስታወቂያችንን እንዴት ቡስት እንዳደረግን አይተናል ማለት ነው። በአሁኑ ቪዲዮችን ደግሞ እንደዚሁ በተመሳሳይ ከኦንላይን ማርኬት ወይም ደግሞ ከአሊ ኤክስፕረስ ላይ ኦርደር ያደረግናቸው እቃዎች ነበሩ። ከአንድ ወር ከ10 ቀን ገደማ አካባቢ ኦርደር ያደረግናቸው እቃዎች ነበሩ ማለት ነው። ከነኛ እቃዎች ውስጥ 9 ነበሩ ኦርደር ያደረግናቸው። ከነኛ 9 ካደረግናቸው ኦርደሮች ውስጥ 4ቱ ኦልሬዲ ተደውሎ ወስደናል ማለት ነው። እነኛ 4ቱ የደረሱንን የተወሰነ ሪቪው ለማድረግ እና እንዴት አድርገን ኦርደር እንዳደረግን እኛም ደግሞ ኢት ኢዝ ዘ ፈርስት ታይም ነበረ ኦርደር ያደረግነው፣ ቼክአፕ ለማድረግ ነበረ። ማስተር ካርዳችን እንዳወጣን እስቲ ምን ያህል ማስተር ካርዱ ይሰራል፣ ምን ያህል ኢንተርናሽናል ነው ፔመንቱ ይሰራል ወይ ለሚለውን ጀስት እንደዚሁ ለቼክአፕ ነበረ የሞከርነው ማለት ነው። ሆኖ መጨረሻ ተሳክቶ ማለት ነው እቃው ደርሶናል ማለት ነው። የቀሩትን ደግሞ እንወስዳለን ማለት ነው። ስለዚህ የተወሰኑትን እጃችን ላሉትን ከአሊ ኤክስፕረስ ኦርደር ያደረግናቸውን እቃዎች የተወሰነ ሃይላይት እሰጣቸዋለሁ። ፈርስት ታይም የነበረውን ቻሌንጅ ምን ይመስል ነበረ ከፖስታ ቤት ጀምሮ፣ እንደዚሁም ደግሞ በአጠቃላይ እቃዎቹን ኦርደር ስናደርግ የተወሰነ ምን ያህል ኮስት አደረግናቸው የሚለውን እነሱን አጠራርተን እናያለን ማለት ነው። አብራችን ቆዩ። እንግዲህ በመግቢያ እንደገለጽኩትኝ እኔ አሸናፊ ብርሃኑ እባላለሁኝ። በአሁኑ ቪዲዮችን ከአሊ ኤክስፕረስ ላይ ከአንድ ወር በፊት ወደ 9 የሚደርሱ ፕሮዳክቶችን ኦርደር አድርገን ነበር ማለት ነው። ከነኚህ ከደረሱን ከኦርደር ካደረግናቸው 9 ፕሮዳክቶች ውስጥ 4ቱ የሚሆኑት ፕሮዳክቶች ተደውሎልን ወስደናል ማለት ነው። ስለዚህ ኢት ኢዝ ዘ ፈርስት ታይም ነበረ እኛም ኦርደር ስናደርግ። ይህ የሚያደርግንበት ምክንያት ምንድን ነው? ማስተር ካርዳችን አውጥተን ነበረ። ባይቢት ማስተር ካርድ አወጣን። ኦንላይን ላይ ወይም ደግሞ ዲጂታል ላይ የምናያቸው በሶሻል ሚዲያ የምናያቸው ስለ ባይቢት የሚወሩ ማስታወቂያዎች፣ እንደዚሁ ደግሞ ዩቲዩብ ላይ የምናያቸው ቪዲዮዎች ምን ያህል ትክክል ናቸው፣ ፔመንቱስ ምን ያህል ሴፍ ነው፣ እንደዚሁ ደግሞ ምን ያህል እርግጥ ነው የሚለው ነገር ቼክ አፕ ለማድረግ ነበረ። ኦልሬዲ እኛም እቃዎቻችን ላይ ስለመጣ ያንንም አረጋግጠናል ማለት ነው። ስለዚህ ባይቢት ማስተር ካርድም ሪል የሚሰራ እና ትክክለኛ ነገር ነው ማለት ነው። ስለዚህ ከአሊ ኤክስፕረስ ላይ ኦርደር ካደረግናቸው 9 እቃዎች 4ቱ ደርሰውናል ብያለሁ። ከነኛ 4ቱ እቃዎች ደግሞ የተወሰኑትን እያሳየኋችሁ እቆያለሁ ማለት ነው። ለመጀመሪያ ጊዜ እንግዲህ ኦርደር ስናደርግ የመጀመሪያ ኦርደር ያደረግነው እቃ ምንድን ነው? ይሄ ነው። መጀመሪያ ኦርደር ያደረግነው እቃ ይሄ ነው ማለት ነው። እዚህ ጋር እንደምታዩት አሸናፊ ብርሃኑ ይላል። ይሄ እቃ ምንድን ነው? ጀስት ምርጭ ማጣበቂያ ነች። ማጣበቂያ ማለት ግድግዳ ላይ ማንኛውም የምንሰቅላቸው እቃዎች አሉ አይደል ማለት ነው። ግድግዳ ላይ ሚስማር መተን ከምንሰቀል ጀስት እነኝን አንድ እንደውም ያወጣዋታለች እችኛዋን ጀስት እንልጣትና ከዛ በላይ ግድግዳ ላይ ካደረግን በኋላ እቺን ልጠን የምናደርግበት ነው ማለት ነው። ስለዚህ ማጣበቂያ ነች። እቺ ቀለል ያለች ማጣበቂያ ነች። ምንም አይነት ሚስማር ሳንመታ ማጣበቂያ ነች ማለት ነው። እቺን ጀስት 4 ፍሬ ነበር ኦርደር ያደረግነው። እነኝም ወደ 0.75 ምናምን አይ ቲንክ ወደዛ ገደማ ነው ማለት ነው ኮስት ያደረገን። ሁለተኛዋ ደግሞ ምድረች ሚኒ ሴሊንግ ማሽን እንላታለን። እቺ ማጣበቂያ ሳትሆን ማሸጊያ ነች። እቺ እንደምታዩት ማሸጊያ ነች። ማሸጊያ ማለት በቻርጀር ነው የምትሰራው። እንደዚህ ደግሞ ባትሪ ድንጋይም አላት። ድንጋይ እናደርግባታለን። ድንጋይ ካደረግን በኋላ ራሷ ታሽግልናለች ማለት ነው። የድንጋዋ ፓርት በዚህ በኩል ነው። እቺ የምታዩት የድንጋዋ ፓርት ነው። እዚህ ከከተትን በኋላ ጀስት ዝም ብለን ማንኛውም እቃ እንደዚህ የተከፈተ እቃ ካገኘን ጀስት እንደዚች አድርግተን ጀስት እቺን አሁን ፕሬስ ማድረግ ብቻ ነው። እንደዚህ መግፋት ብቻ ነው። እቺ ማሸጊያ ነች። ሚኒ ሴሊንግ ማሽን ትባላለች። ማሸጊያ ነች ማለት ነው። እቺን አይ ቲንክ ወደ $2.5 ቢሆን ኦርደር ያደረግነው ማለት ነው። ሶስተኛው ኦርደር ያደረግነው ምንድን ነው? ኮምፒውተሬን ስጠቀም ትንሽ ያስቸገረኝ ነበረ። ኮምፒውተሬ ብሉቱዝ አልገናኝ እያለኝ ነበረ እና ብሉቱዝ ዶንግል ነው። ብሉቱዝ ዶንግል ነች። ብሉቱዝ ዶንግል ትባላለች። ብሉቱዝ ዶንግል ማለት ነው ኮምፒውተራችን ከሌሎች ከስፒከር ጋር ሊሆን ይችላል፣ ከስልክ ጋር ሊሆን ይችላል፣ እንደዚሁም ከሌሎች ዲቫይሶች ጋር ኮኔክት አላደርግ ካለን
ቺን ብሉቱዝ ዶንግል በመጠቀም አክሰስ ማድረግ እንችላለን ማለት ነው። ሶ 2 ፍሬ ነበር ኦርደር ያደረኩት፣ አንደኛዋን ተጠቀምኳት፣ አንደኛዋ አለች ማለት ነው። ስለዚህ ቺን ብሉቱዝ ዶንግል ነች። አይ ቲንክ እቺ 0.7 ምናምን ገደማ ፕራይሷ ማለት ነው። ወደ $0.7 ነች ማለት ነው። እቺ ኦርደር ያደረግነው ይሄ ሶስተኛው ሲሆን አራተኛዋ ኦርደር ያደረግናት ደግሞ ለቢሮዬ ኦፊስ አለኝ እና ለቢሮዬ ኦርደር ያደረግኳት እቺ ነች። ጀስት የማውዝ ላይ ኢዚሊ አክሰስ ለማድረግ ኢዚሊ ለመጠቀም የምታገለግለን እቃ ነች ማለት ነው። 2 ፍሬ ነው። አንደኛው ነው እየተጠቀምኳት ነው፣ አንደኛው አለች ማለት ነው። ሶ በአጠቃላይ ምን ልል ፈልጌ ነው፣ ኦርደር ካደረግናቸው እቃዎች አራቱ ስለደረሱልን አራቱ ምን ይመስላል እቃዎቹን፣ ያው ፕራይሳቸውንም የተወሰነች መጨረሻ ላይ ኦርደር ያደረግናት እችኛዋ ፕራይሷ ወደ $1.5 አካባቢ ነች እና ኦርደር ካደረግናቸው እቃዎች የተወሰኑትን ሪቪው ለማድረግ እና ፕራይሳቸውንም እንትን ለማለት ሶ ቤዚካሊ አሁን ማውራት የምፈልገው ወሳኝ ነገር አለ። ሶ ምንድነው እኛ ኦርደር ያደረግነው ከ1 ወር ሪል ነው ማውራው ፋክት ነው ማውራው እና ኦርደር ያደረግነው ከ1 ወር ኦልሬዲ ከ20 ቀን አልፎታል። 1 ወር ከ20 ቀን አልፎታል እና እኛ ኦርደር ካደረግን በኋላ ኢስቲሜትድ ዴሊቨሪ ዴት ወይም ደግሞ ኢስቲሜትድ ሆኖ ኢትዮጵያ ያለው ሎካል ኤርፖርት የሚደርሰው ብሎ ከአሊኤክስፕረስ የደረሰን መረጃ ወይም ደግሞ ኤርፖርት የሚደርስበት ጊዜ ጀስት እነሱ ባሉ ቀን ነበረ ማለት ነው። ኦልሬዲ ከዛ በፊት የደረሰም አለ፣ አንድ ቀን አልፎም የደረሰ አለ ማለት ነው። ሶ ምንድነው ኤርፖርት ከገባ በኋላ ኦልሬዲ ወደ 10 ምናምን ቀን አልፎታል። ሶ ኢቨን እኔ ፈርስት ታይም ስለነበረ አይ ቲንክ በቃ እኔ ፌል አደረገ አልመጣም እቃው በቃ ትክክል አይደለም ወይም ደግሞ በቃ ተበልቻለሁ ሁሉ የማለት ነገር ውስጥ ነበርኩኝ እና ምንድነው ኤርፖርት ላይ በጣም ይዘገያል። ጉምሩኮች በጣም ነው የሚይዙት። ኢቨን ሌላ ቀሪ 5 እቃዎች አሉኝ፣ እነሱ አሁን ገና አልመጡም። ጉምሩኮች ገና ያጣራሉ፣ ወደዚህ ወደዛ ይላሉ፣ ወደዚህ ምናምን ይላሉ። ስለዚህ ከአሊኤክስፕረስ ላይ ኦርደር አድርገን ጉምሩኮች እኛ በምንፈልግበት ቀን እኛ ኦርደር ስናደርግ በ1 ወር ይደርሳል እንላለን እቃዎችን። በ1 ወር ላይ ደርሰን ይችላል፣ 1 ወር ከ20 ቀን ኢቨን 2 ወር ሊፈጅ ይችላል። ስለዚህ ምንድነው ጉምሩክ ላይ ይዘውት አጣርተው ፖስታ ቤት ነው የሚላከው ወይስ ቀረጥ ይጣልበታል ምናምን ብለው እነሱ ይዘውት በጣም ትንሽ አስቸጋሪ ነበረ እና ኦልሬዲ ቻይኖቹን ቴንኪው ለማለት ፈልጋለሁ። በተባባልነው ወይም እነሱ ባስቀመጡት ጊዜ ነበረ ኦርደር ያደረግነውን እቃ ወደ ኢትዮጵያ ይላኩልን ማለት ነው። ነገር ግን ኢትዮጵያ ከመጣ በኋላ እነሱ ካስቀመጡት ጊዜ ኦልሬዲ 1 ወር የሚያክል ማለት ይቻላል አዲስ አበባ ቁጭ ብሎ ነበር። ኢቨን እስካሁን ስቲል ናው ያልደረሰን እቃ አለ። በጣም ምን ያህል ኤርፖርት ላይ እቃዎች እንደሚቆዩ ምን ያህል ሌት እንደሚያደርጉ በጣም ከባድ ነው። ኢቨን ትንሽ ሚኒ የሆኑ ቢዝነሶችን በእነኝህ እንኳን የሚጠቀሙ ሰዎች ካሉ በጣም ነው ሌት የሚያደርግባቸው፣ ቢዝነሳቸው በጣም ነው ግራ የሚሆንባቸው ማለት ነው። ምን ልል ፈልጌ ነው የተወሰኑ ኦርደር ያደረግናቸውን እቃ ሪቪው አድርጌያለሁ፣ የተወሰነ አሳይቻችኋለሁ። ቀጣይ የሚመጡት ካሉ እነሱን ጠብቀን እናሳያቸዋለን ማለት ነው። ኤርፖርት ላይ የሚዘገየው የጉምሩኮች ነገር በጣም አሳሳቢ ነው እና እሱም ነገር ግራ ብሎኝ ነው። በተረፈ ግን ኦርደር ማድረግ ትችላላችሁ። አሊኤክስፕረስ ላይ የሚነገረው ነገር ሁሉ ፋክት ነው፣ ሪል ነው። ባይቢት ማስተር ካርዳችሁን ተጠቀሙ። ከሲስተሙ ጋር ከአሊኤክስፕረስ ወይ አሊባባ ሊሆን ይችላል አዳርጉት። አድ ካደረጋችሁ በኋላ የምትፈልጉትን እቃ ኦርደር አድርጉ። ኢስቲሜት በተባለበት ቀን ላይደርሳችሁ ግን ይችላል ነው። ይችን ነገር ሴቭ አድርጉልኝ ማለት ነው። በአሁኑ የያዝላችሁ ቪዲዮ በጣም አጠር ያለ ከአሊኤክስፕረስ ላይ ኦርደር ያደረግናቸውን እቃዎች የተወሰነ ሪቪው ለማድረግ እና አንዳንድ ጉምሩኮች ላይ ያየነውን አንዳንድ ክፍተቶችን እንግዲህ ለማሳወቅ ነው፣ ለማስተማርም ነው ማለት ነው። ይሄ ነገር ቢስተካከል ብዬ እላለሁኝ። የዛሬ ቪዲዮ ይሄን ይመስላል። ቀጣይ በሌላ ቪዲዮ በተመሳሳይ ቪዲዮ እስከምንገናኝ ድረስ ፒስ